ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ በጣም ደህና ነኝ። እሺ ዛሬ ደግሞ ባጭሩ ዶምን አጠር ባለች ኖት ለማየት እንሞክራለን፣ አይዲያዎቹን ማለት ነው። ዶም ማኒፑሌሽን የሚባለውን ትምህርት ተምረናል። ስለዚህ እሱን ባጭሩ ዋት ኢዝ ዘ ዶም፣ ዶም ምንድን ነው ከሚለው እንጀምራለን። ዶም ማለት ነው? ዶም ስታንድስ ፎር ዶክመንት ኦብጀክት ሞዴል፣ ዶክመንት ኦብጀክት ሞዴል ይባላል። እንትኑ ሲዘረዘር ማለት ነው። It's like a map or a picture of your web page that a computer understands. When you write HTML, the DOM turns it into something JavaScript can touch and change. ስለዚህ ወደ ጃቫስክሪፕት እንዲያገኘው ወደ ኦብጀክት ይቀይርልናል። ዶም ያኔ አክሰስ ማድረግ እንችላለን በጃቫስክሪፕታችን በኩል ማለት ነው። ስለዚህ ዶም ኤችቲኤምኤላችንን በኦብጀክት መልኩ አሬንጅ አድርጎ የሚያስቀምጥልን መሳሪያ ወይም ማገናኛ ድልድይ ነው። ኤችቲኤምኤላችን እና ጃቫስክሪፕታችንን የምናገናኝበት ድልድይ ነው ማለት ነው። እሺ how does it look? ምን ይመስላል? imagine your HTML as a tree። እንደ ዛፍ ብታስቡት፣ ዛፍ ምን አለው? ቅርንጫፎች አሉት። the tag is the big trunk and our branches and things like our leaves. the DOM organizes it this way so everything has a place። ምንድነው? እንደ ዛፍ ብትወስዱት ኤችቲኤምኤላችሁን ዶም እንደሚያደርግልን ያን በኦብጀክት መልኩ ሲያዘጋጅልን ትሪ እንደ ትሪ ቆጥረውና ምን አለው ከዋናው ፓርት ሁሉን ጠቅሎ የሚይዘው ምናልባት ዶክመንት የሚባለው ነገር አለ። እዛ ውስጥ የታቀፈ ኤችቲኤምኤል የሚባለው ኦብጀክት አለ። ኤችቲኤምኤል ውስጥ ሄድ እና በዲ የተባለ ኦብጀክት አለ። ሄድ ውስጥ ሌላ ታይትሎች፣ ምኖች፣ ሊንኮች፣ ሜታታጎች የምናስቀምጥበት እያንዳንዷ ላይን እንደ አንድ ኦብጀክት ትቆጠራለች ማለት ነው። በዲ ውስጥም እንደዛው ኤች1 ስንጽፍ በአንድ መስመር ላይ አንድ ኦብጀክት፣ ስለዚህ ትሪ ያዘጋጅልናል ማለት ነው። ልክ ዛፍ ግንዱ አለ፣ ከዛ ከግንዱ ደግሞ ቅርንጫፎች አሉ፣ ከቅርንጫፎች ወፈር ያለ ቅርንጫፍ አለ፣ የቅርንጫፎቹ ሌላ ቅርንጫፍ አላቸው፣ የቅርንጫፎቹ ቅጠል አላቸው። እንደዛ እያለ እንደሚሄደው ይህ ዶም በዛ መልኩ ኤችቲኤምኤላችንን ያዘጋጅልናል ማለት ነው። እሺ what makes why do we need it? okay without the DOM ለምንድነው የምንፈልገው? without the DOM your web page is just a picture። ዶም ከሌለ ዌብ ፔጃችሁ ስታቲክ ነው፣ ልክ የተለጠፈ ፎቶ ይሆናል ማለት ነው። ስለዚህ ከሱ አንጻር ይህ ፒክቸር ዝም ብሎ የማይንቀሳቀስ ፓርት ፎቶ ከሚሆነው ዌብ ፔጃችን ዶም ሌትስ ጃቫስክሪፕት ሜክ ኢት አላይቭ። ስለዚህ ዶም ምን ያደርገዋል? በጃቫስክሪፕታችን በኩል ህይወት ያለው ዌብ ፔጅ እንዲኖረን ያደርገዋል። ቼንጅ ወርድስ፣ ሙቭ በተንስ ኦር አድ ከለርስ፣ እነዚህ ነገሮች ማድረግ ይችላል። ሌላም ነገሮች ኢቨንቶችን በመጨማመር ማስተካከል፣ ማሳመር፣ እንዲሁም እይታን የሚስብ ከዛ አክሽንን የሚቀበል ያደርጋል ማለት ነው። ኢትስ ላይክ ጊቪንግ ዩር ፔጅ ኤ ብሬን። ይሄ ማለት በቃ ዌብ ፔጃችሁ ብሬን እንዲኖር ማለትም ዩዘር መጥቶ የሆነ ነገር ሲያደርግ ያንን ነገር ኦኬ እንደዚህ ያደርገው ተገንዝቦ ለዛ ምላሽ እንዲሰጥ ማድረግ እንድንችል ዶም ያስፈልጋል። ካልሆነ በቃ የተለጠፈ ፎቶ ይሆናል ማለት ነው ዌብ ፔጃችን። what makes the DOM? ዶምን ማንም who makes the DOM? ዶምን ማንም ያዘጋጅልን? your browser፣ ብራውዘራችን ነው የሚያዘጋጀው። ለምሳሌ like chrome or firefox ወይም ሌሎች። ስለዚህ ለምሳሌ እኛ ክሮም እንጠቀም ከሆነ ክሮም ወይ ብራውዘራችን ዶምን ያዘጋጀዋል። build the DOM when you open a page a web page። ኤችቲኤምኤል ኮድ ጽፋችሁ ልክ ያንን ስንከፍተው ብራውዘራችን ምን ያዘጋጃል? ዶም ያዘጋጃል። በትሪ መልኩ ኦብጀክት እያንዳንዱ ነገር ኦብጀክት እያደረገ አሬንጅ ያደርግልናል። it reads your HTML ያነባል and makes this tree automatically። ከዛ አውቶማቲካሊ ያነበበ ኤችቲኤምኤሉ ትሪውን ይገነባል ማለት ነው፣ እያንዳንዱ ኦብጀክት እያደረገ። you don't have to do it። ይሄን መስራት እናንተ አይጠበቅባችሁም። so it's magic behind the scenes። okay real life example ለምሳሌ think of a shop in አዲስ አበባ ላይ ያለ አንድ ሱቅ አስቡ። HTML is a building። HTML ነው ህንጻው ነው። then the DOM is a shopkeeper። ዶም የምንለው ለምሳሌ shopkeeper
ማን ነው? ሱቁን የሚጠብቀው አካል፣ እያንዳንዱን ነገር የሚያውቀው፣ እያንዳንዱ ነገር አሬንጅ አድርጎ ማንኛውም ሰው ሲመጣ ሴሌክት አድርጎ መስጠት የሚችለው ሾፕኪፐር who knows where everything is። ማንኛውም የሱቁ እቃ የት እንደተቀመጠ ያውቃል። ስለዚህ አንድ ሰው መጥቶ ቢያዝዘው ኤግዛክትሊ ቦታውን ያውቀዋል፣ ሴሌክት አድርጎ ይሰጠዋል። የፈለገ ብዙ ሱቁ የፈለገ ብዙ አይነት ነገሮች ይኑሩት፣ የታዘዘውን ነገር ሱቅ ጠባቂው አውቶማቲካሊ ምንም ሳይደናበር ምንም ግራው ሳይገባው ሴሌክት አድርጎ ይሰጣል። የተያዘውን እቃ ሁሉንም ነገር ያውቃል ቦታውን ማለት ነው። በዛ መልኩ ዶም አሬንጅ አድርጎ ያስቀምጥልናል። ከዛ ጃቫስክሪፕት ላይ ደን ስንጠራ ማለት ነው ዶም ያውቀው የለ ቀጥታ ሴሌክት አድርጎ መንገዱን ትክክለኛውን አጠራር ከጠራንለት ሴሌክት አድርጎ ይሰጠናል ማለት ነው። and JavaScript is a worker who changes the display or adds new item። ይሄ ደግሞ ጃቫስክሪፕት ወርከር ሰራተኛ ለምሳሌ የሚቀይር ጃቫስክሪፕት የሆነ ሰራተኛ አለ፣ የሆነ እቃ መጣ፣ ከዛ የሚቀመጥበትን ቦታ ስለዚህ ምንድነው ለምሳሌ የሰራተኛ ባለሱቅ እቃ አስገብተው አዲስ እቃ አስገብተው አሬንጅ እንዲደረግ ውስጥ ላይ እንዲጨመር ቢደረግ ቦታ ደግሞ መቀየር ያለበት ካለ መደርደሪያ ላይ ሌላ መተካት ካስፈለገ እነዚህ ነገሮች የሚሰራው ሰራተኛ ነው አይደለም። ስለዚህ ያን ደግሞ እንደ ጃቫስክሪፕት መቁጠር ይቻላል። ጃቫስክሪፕት ላይ ሆነን ነው ነገሮችን ሴሌክት እያደረግን የምንቀያይረው ወይም ደግሞ የሚጨምር ካለ የምንጨምረው ማለት ነው። ይሄ ሪል ላይፍ እንግዲህ ኤግዛምፕል ነው። what can we do with it? ምንድን ነው የምናደርገው? with the DOM you can change text, hide things። ቴክስቱ መቀየር እንችላለን፣ ነገሮችን መደበቅ እንችላለን፣ አድ ኒው በተን አዲስ በተኖች or even make a game ጌሞች መስራት እንችላለን። it's the tool that makes website fun and interactive not just boring pages። ስለዚህ ፔጃችን ምን እንደሆነ ያደርጋል እንዲሁም በቃ ኢንተራክቲቭ እንዲሆን ዋናው ኤሙ ኢንተራክቲቭ ማድረግ ነው። ፔጁ ዩዘር መጥቶ ለሚፈጽማቸው አክሽኖች እየሰማ መልስ መስጠት። ለምሳሌ አሁን ይሄ ፔጅ አለ፣ ይችናል እዚህ ጋር ክሊክ ሳደርግ ይሄ አክሽን ተፈጸመ። ከዛ ይሄ ማለት ሰበሰበው፣ ይሄን ክሊክ ካረኩ ታዟል ማለት ነው። ያን ትእዛዝ እንዲህ ክሊክ ሳደርግ ይዘረጋዋል። አሁን ክሊክ ሳደርግ ይሄ በዶም የተሰራ ነው ማለት ነው። ግን ይሄ ባይኖር ለምሳሌ ይሄ ፔጅ እነዚህን ርዕሶች ብቻ ታያላችሁ፣ ወደ ውስጥ ያለውን ኖት ማየት አንችልም ነበር ማለት ነው። ስለዚህ ዶም ያስፈልገ ይሄን ይሄው ለምሳሌ እነዚህ ነው ማውዜን ሳንቀሳቀሰው የሚፈጠር ነገር አለ አይደል? ላይክ እነዚህ ነገሮች የሚፈጠሩት በዶም አማካኝነት ነው። እሺ ሁለተኛ ቮይስ ኦፍ ሴሌክሽን። አሁን ዶም ላይ ሴሌክት የምናደርግባቸው መንገዶች አሉ። ዋት ሴሌክሽን ሚን? እሺ ሴሌክሽን ኢዝ ሃው ዩ ቴል ጃቫስክሪፕት ሄይ ፋይንድ ዲስ ፓርት ኦፍ ማይ ፔጅ። ጃቫስክሪፕታችን የምንነግርበት መንገድ ሴሌክት አድርገን ይህን ነገር ፈልገዋለሁ፣ ይህን ነገር ሴሌክት አድርግልኝ የምንልበት መንገድ ነው። ኢትስ ላይክ ፖይንቲንግ ቱ አ ስፔሲፊክ ፍሩት ኢን ዘ ማርኬት ስታይል። ስለዚህ ለምሳሌ ገበያ መደብር ላይ የተሆነ ስፔሲፊክ የሆነን ፍሩት ከፈለግን እሱን ስጠኝ ወይም እሱን ፈልጋለሁ ወይ ደግሞ እንደዚህ ስፔሲፊክ አድርገን የምንጠራበት መልኩ ላይክ ዛት ሴሌክሽን ማለት ያ። እሺ ሴሌክት ስናደርግ ስንት አይነት ሜቶድ የተለያዩ ሜቶዶች አሉ። አንደኛ አንድ ነገር ብቻ ሴሌክት ማድረግ ከፈለግ ጌት ኤሌመንት ባይ አይዲ እና ኩዌሪ ሴሌክተር እንጠቀማለን። ጌት ኤሌመንት ባይ አይዲ this finds one thing using its id like a name tag. every id must be unique። አይዲ ደግሞ ምንድነው? ዩኒክ ሶ ላይክ የፎን ነምበር ማለት ነው። ፎን ነምበር አሁን ለአንድ ፎን ነምበር ለሁለት ሰው ያገለግላል። ሶ ያኔ አይዲም እንደዛው it's super fast የፋስት ነው because it only looks for one match። አንድ ነገር ብቻ ስለሚያይ ፋስት ነው። ስንጠራ ደግሞ እንዴት ነው የምናደርገው? ያ ዶክመንት ዶት ጌት ኤሌመንት ባይ አይዲ እንልና ከዛ ብራኬት ከፍተን ኮቴሽን ውስጥ አይዲውን ነው የምናስቀምጠው። ልክ ሲኤስኤስ ውስጥ እንደምንመርጥበት እቺ ሃሽታጓን አንጠቀምም። እዚህ ጋር ስሙን ብቻ finds a button with id my button። ይሄ ማለት ምን ማለት ነው? ኤችቲኤምኤል ላይ ማይ በተን የሚል አይዲ የሰጠሁት አለ እና ያን አይዲ የያዘውን ነገር ምረጥልኝ በአይዲው ስር ማለት ስፈልግ ጌት ኤሌመንት በአይዲ ዶክመንት። ስለዚህ እንተንቺ ማይ በተን ዶክመንት የምትባለዋ ቀጥታ ዶክመንት ላይ ይገባልናል።
ከላይ ሁሉንም አቅፎ የሚይዘው ነው ዶክመንት እና እንደ ኖርማል እኛ እንደምንጽፋቸው ኦብጀክቶች እንዲህ ስንለማመድ መጀመሪያ ላይ የጻፍናቸው ኦብጀክቶች ዶት ዶት እያልን ዶት ኖቴሽን እየተጠቀምን ወደ ውስጥ እንገባላ። ይሄ ግን አውቶማቲካሊ ዶክመንት ስንል በቃ ውስጥ ድረስ ያስገባናል። ያኔ ቢልቲን የሆነ እንድንገባ የተደረገ ነገር ነው ማለት ነው የተዘጋጀው። እሺ ኩዌሪ ሴሌክተር this is like a search tool። ይሄ ደግሞ ሰርች እንደማድረጊያ you can use CSS rules CSS rule like find a red button or find the first page the first paragraph. It only grabs the first thing it finds። አሁን በኩዌሪ ሴሌክተር ደግሞ የተለያዩ ነገሮችን መጠቀም እንችላለን። ለምሳሌ ዶክመንት ኩዌሪ ሴሌክተር ብለን ዶት ኢንፎ ካል ይቺ ክላስ ኔሟ ነገራችን ላይ እዚህ አይዲ ላይ አሁን ሃሽታግ አልተጠቀምን ነበር። ኩዌሪ ሴሌክተር ላይ ከሆነ ሃሽታግ አይዲ በአይዲ ከመረጥን ሃሽታግ እንጨምርበታለን። በክላስ ከሆነ ዶት እንጨምርበታለን። እና ግን የሚመልስልን ምንድነው ፋይንድ ዘ ፈርስት ኤሌመንት ዊዝ ክላስ ኢንፎ። አሁን ብዙ ክላሳቸው ኢንፎ የሆኑ ነገሮች ቢኖሩ ይሄ ኩዌሪ ሴሌክተር የሚመልስልን መጀመሪያ ያገኛትን ነው። ሲያይ ኤችቲኤምኤላችንን መጀመሪያ ኢንፎ የምትል ክላስ ያዘችውን ሲያገኛችን ይመልስልናል ማለት ነው። እሺ ሌላ ሜተድ ኩዌሪ ሴሌክተር ኦል የሚባለው ነገር this is like query selector but it finds all matches። ስለዚህ ሁሉንም ነገር በአንድ ላይ እንዲያሳይ ከፈለግ query selector all get element by class name እና get element by tag name የሚል እንጠቀማለን። እሺ ነው just one it gives you a list called a node list። ይሄ node list የሚባል ሊስቶችን ይሰጠናል። you can loop through loop ማድረግ ይቻላል። ለምሳሌ ዶክመንት ኩዌሪ ሴሌክተር ኦል ከዛ ፒ የምትባል አሁን ፓራግራፍ የሆኑትን በሙሉ ሴሌክት አድርግልኝ ያልኩት። ስለዚህ ኤችቲኤምኤል ላይ ያሉ ፓራግራፎች በሙሉ ይዘረዘራሉ። ኩዌሪ ሴሌክተር ኦል የሚለው ባይኖር ኖሮ ግን እና ፒ ብለው ኤችቲኤምኤል ላይ ይሄድና ፓራግራፍ ሳይ መጀመሪያ አንድ ፓራግራፍ ወዲያው ካገኘ ያችን የሚመልስልኝ። ሌላዎቹ ብዙ ቢኖሩ ራሱ እሺ ሜት ፎር get element by class name this finds all elements with certain class name like finding all kids in blue shirts. It gives you a live list that updates if the page changes። እሺ ይሄ ደግሞ የተለያዩ ክላስ ኔም ያላቸውን ነገሮች በክላስ ኔማቸው መጥራት ነገር ግን ብዙ ነገሮች በተመሳሳይ በአንድ ክላስ ኔም ብዙ ነገሮች ካሉን በዛ ሁሉንም መጥራት። ለምሳሌ ቦክስ ስል ሁሉንም ቦክስ ክላሳቸው ቦክስ የሆኑ ነገሮችን እንዲሰጠኝ ክላሳቸው ቦክስ የሆኑ ነገሮችን በሙሉ ነው የሚሰጠኝ። እሺ ጌት ኤሌመንት ባይ አይዲ ማለት ባይ ታግ ነው። this finds all ይሄ ደግሞ ታግ ነው የምንጠቀመው። ስለዚህ ሁሉም ነገሮች ያወጣል። ለምሳሌ ዶክመንት ጌት ኤሌመንት ባይ ታግ ነው ማለት ከዛ ዲቭ ስል ዲቭ የሆኑትን በሙሉ ያወጣልኛል ማለት ነው። ታግ ኔም ስለጠራው ብቻ ነው። እሺ use get element by id for speed with ids use query selector for flexible it can do anything የትም ቦታ ስለሚሰራ ለብዙ ነገሮች ስለሚሰራ ይሄ query selector flexible ለሆኑ ነገሮች use query selector all or other when you need many things ሁሉንም ብዙ ነገሮች በአንድ ማውጣት ከፈለጋችሁ query selector all ወይም query selector get elements by class name እና get elements by tag name የሚሉትን መጠቀም ይቻላል። እሺ ኤግዛምፕል ነው። አሁን ይሄን ጨረስን። ሌላ ኢቨንትስ ኢቨንት የሚባለው ነገር ነው። what are events? Events are things that happen on your page like someone clicking ለምሳሌ ኢቨንት የሚባለው አክሽን ነው። በቃ someone ዩዘር የሚፈጽማቸው አክሽኖች ፔጅ ላይ የተሰራ ፔጅ ላይ ክሊክ ማድረግ ሊሆን ይችላል፣ ታይፕ ማድረግ ሊሆን ይችላል፣ ማውዝ ማንቀሳቀስ ሊሆን ይችላል፣ ማውዙን ማንሳት ሃቨር ማድረግ ሊሆን ይችላል። ሰው እነዚህ ምን ይባላሉ? ኢቨንትስ ወይም አክሽንስ። how do we use events? we use a tool called add event listener add event listener የሚባል ቱል አለ። እሱን እንጠቀማለን እዚህ ኢቨንቶች አፕ ላይ እንዲሆኑ
ኢትስ ላይክ ቴሊንግ ዩር ፔጅ ሊስን ፎር ኤ ክሊክ ኤንድ ዱ ዲስ። የማለት ምን ማለት ነው? ይሄን ቱል ስንጠቀም ለፔጃችን ይህን ያን የሚፈጸመውን ድርጊት ስማና ከዛ የምታዘዘውን ስራ እንደማለት ነው። እሺ ዩ አታች ኢት ቱ ሰምቲንግ ላይክ ኤ በተን። በተን ላይ ለምሳሌ ክሊክ ስትደረግ ምትል ክሊክ ሲደረግ እንዲያድርግ ከተባለ ክሊክ የሚባለው ምንድነው? አክሽን ወይም ኢቨንት። ከዛ እሱ ያንን ሰምቶ መልስ ይሰጠናል። እሺ ፖፑላር ኢቨንት የሚባሉት ብዙ ጊዜ የምንጠቀማቸው ክሊክ ማድረግ፣ ክሊክ በተን ሊሆን ይችላል። ማውዝ ኦቨር፣ ማውዙን በዛ ላይ ሀቨር ማድረግ። ለምሳሌ ይሄ ማለት ነው። ማውዝ ኦቨር ማለት ይሄ ያው ከዚህ ሳወርደው ማውዝ አውት ይሆናል። ሳደርገው ማውዝ ኦቨር። አሁንም ወደዚህ ሲሄድ ማውዝ ኦቨር፣ ስወርድ ማውዝ አውት። ሀቨር ሳደርግ ማውዝ ኦቨር ይባላል። ስለቀው ያንን ቦታ ለቅቄ ሲሄድ ማውዝ አውት ይባላል። ኪ ዳውን ደግሞ ከበተን አንዱ መንካት። ለምሳሌ እኔ አሁን ወደ ላይ ነው ወደታች የምታሸረትተዋል ኪ ስነካ ማለት ነው። እሺ ሰሚት ደግሞ የሆነ ፎርም ይኖረናል። ያን ሰሚት የምናደርግበት ኬዝ ነው ማለት ነው። ሃው ዱ አድ አን ኢቨንት። እንዴት ነው ኢቨንት የምንጨምረው? ዩ ፒክ ሳምቲንግ። መጀመሪያ ሴሌክት ታደርጋላችሁ። ስቴፓችሁ እዚህ ዌቭ ሴሌክሽን ተጠቅማችሁ ሴሌክት ታደርጋላችሁ። ሴሌክት ያደረጋችሁት ነገር ላይ ታመጡና ለምሳሌ በተን የሚባል ነገር ከጠራችሁ ሴሌክት ካደረጋችሁ በተን የሚባል ነገር የሆነ በኮንቴነር አድርጋችሁ በአይዲ ወይ በክላሱ ወይ በኪውሪ ሴሌክተር ከወዲያ ከኤችቲኤምኤል ካመጣችሁ እና በተን የሚባል ፎልደር ወይም ደግሞ ኮንቴነር ላይ ካስቀመጣችሁ በኋላ ያ ኮንቴነር በተን የሚባለው ነገር አድ ኢቨንት ሊስነር፣ ይሄ ያው ስታንዳርድ ወይም ደግሞ ሪኮመንድ የሚደረገው ዋይ ስለሆነ ነው። ስለዚህ አድ ኢቨንት ሊስነር የሚለው ትጠቀሙና ምን ታደርጋላችሁ? ውስጥ ላይ ይችን ከተጠቀማችሁ ክሊክ ሲደረግ አክሽናችሁን ትጽፋላችሁ። ኮማ ይደረጋል። ከዛ ፋንክሽናችሁ መጻፍ። ፋንክሽን ብላችሁ ይሄን ሲንታክሱን ትለዩት ታውቁታላችሁ። አለርት ዩ ክሊክድ። ለምሳሌ እዚህ ጋር አለርት የሚባል ጽሁፍ ይወጣል ማለት ነው። ክሊክ ሳደርግ የሆነች በተናለች ያቺ ስነካ እዚህ አካባቢ የሆነ ጽሁፍ ይመጣል። ምን የሚል? ዩ ክሊክድ። እሺ ኢቨንት እዚህ ጋር ደግሞ ኢቨንት when an event happens you get an event object with info like which key was pressed፣ የትኛው እንደተነካ ምን ተግባር እንደተካሄደ ያ ነገር ያን ኢንፎ ታገኛለህ ማለት ነው። it's like a report about what happened፣ ምን እንደተፈጸመ በቃ ሪፖርት በሉት። ፔጃችሁ ሪፖርት እየተደረገ ነው። why events are cool? ኢቨንትስ ሜክ ዩር ፔጅ ኢንተራክቲቭ። ኢቨንቶች እንግዲህ ፔጃችን ኢንተራክቲቭ ያደርጉት እንደውም በጣም በቃ የሚፈልገው ለዚህ ነገር። ዊዛውት ዜም ኢትስ ጀስት ፒክቸር። ኢቨንት ካልተጨመረበት ፒክቸር ነው የሚሆነው። ዊዝ ዘም ዩ ካን ፕሌይ ጌምስ፣ ጌሞች መጫወት ይችላል። ሾው ሜሴጅ ኦር አፕዴት ቴክስት ኤኒቲንግ፣ ብዙ ነገሮች መስራት ይቻላል በዶም እና እነዚህ ኢቨንቶች ወሳኝ ነገሮች ናቸው። እሺ ሪል ላይፍ ኤግዛምፕል ኖ ቲንክ ኦፍ ኤ ቤል አት ኤ ሾፕኪፐር። የሆነች ደወል አለች። ዌን ሰማን ኢንተርስ፣ ኢንተር የምትባለው ኢቨንት አለች። ሰማን ሲገባ ድርጊቱ ምንድነው? መግባት። ቤል ሪንግስ። ስለዚህ ይሄ ደግሞ የጮኸችው ደግሞ ምንድነው? አክሽኗ፣ እሷ ሪስፖንሷ ሲገባ ሪስፖንሷ ምንድነው? መጮህ። ኢቨንትስ ኢን ዘ ዶም አር ላይክ ዛት ቤል they tell you something happened። ስለዚህ ሲገባ ከጮች በቃ ያቺ ቤል ሳውንድ እየገባ እንደሆነ ታውቃለች፣ መልስ መስጠት አለባት። ስለዚህ በመጮህ ነው መልሱ። ኦኬ ስቶፒንግ ኢቨንት የሚባል ደግሞ ነገር አለ። ስቶፒንግ ኢቨንት። ስለዚህ ስቶፒንግ ኢቨንት ማለት ደግሞ something you don't want the default something you don't want the default action like a form refreshing the page። ፎርም ለምሳሌ እያንዳንዱ ኢቨንቶች ምንድን አላቸው? ዲፎልት የሆነ አክሽን አላቸው እና
ያንን ለማገድ ዲፎልቱ ለምሳሌ ፎርም ሰሚት ስታደርጉ ሪፍሬሽ እንዳያደርግባችሁ ከፈለጋችሁ መጀመሪያ ማስቆም አለባችሁ የራሱን ዲፎልት። ያንንም ለመፈጸም ኢቨንት ዶት ፕሪቨንት ዲፎልት የምትለዋን ይችን መጠቀም ማለት ነው። ቱ ስቶፕ ኢት። ለምሳሌ እዚህ ምሳሌ ላይ በተን አለ፣ አድ ኢቨንት ሊስት እንላለን፣ እዚች ያለች እና ፋንክሽኑ አለ። ከዛ ፋንክሽን ላይ እዚህ ውስጥ ምን እንጽፋለን? እዚህ ውስጥ ያው ኢቨንት ሊስት እንላለን። ፋንክሽን ውስጥ ይቺ መኖር አለባት፣ ይቺ መኖር አለባት ኢቨንት የምትለዋ። ከዛ ይቺ ኢቨንት ዶት ፕሪቨንት ሊስት ኢምፔዲመንት ዲፎልት የምትለዋን ይችን ስንጽፍ እቺ ኢቨንት አልቻል እዚህ ውስጥም ስላለች ይችን ኢቨንት ያግዳታል ማለት ነው። በዚህ መልኩ ኢቨንት ፕሮቴክት ማድረግ እንችላለን። የነበረን ነገር ስቶፕ ማድረግ እንችላለን ማለት ነው። ስለዚህ አሁን ለምሳሌ በቃ ያየነው ነገር እነዚህ ለምሳሌ ይሄ የሰራሁት ነገር ይሄ እዚህ ኢቨንቶቻችን ማውዟን ሳነሳት ማውዟን ሳደርጋት ክሊክ ሳደርግ ይኸው ክሊክ ሳደርግ እዚህ ጋር ክሊክ ባደርግ ብለን ኖቱ ይታያል። ከዛ ደግሜ ክሊክ ሳደርግ አሁን ይመለሳል። ስለዚህ ክሊክ ሳደርግና አሁን ደግሜ ክሊክ የተዘረጋው ላይ ደግሞ ክሊክ ሳደርግ እንዲታጠፍ ያደርጋል። ከዛ ሃቨር ሳደርግበት ያው ባክግራውንዱ ከለር ይቀይራል። ከዛ የሆነ ወደ ዋይ አክሲስ የተወሰነ ከፍ የሚል ብሎ ይሄዳል። ያው ስለዚህ ይሄ ኢቨንታችን ፔጃችን ይሄን ይመስላል በኢቨንቶች ማለት ነው። ከዛ ይሄ ራሱ አንድ ኢቨንት ነው። ስክሮል ማድረግ ይሄን ይመስላል። እሺ እዚህ ጋር ለምሳሌ ኮዳችን ይሄ ነው። ስለዚህ ጋር ሴሌክት ማድረግ ይሄው ሴክሽን እዚህ ጋር ከዛ ዶክመንት ዶት ኩዌሪ ሴሌክተር ኦል ኖት ሴክሽን ኖቱን ሴክሽን ሴሌክት አደርጋለሁ። አድ ኢቨንት ሊስት ነው። ክሊክ ሲደረግ ይሄን ነገር አለ ሴክሽኑ ኦፕን እንዲያደርግ ኖቱ እንዲከፈት የሚያደርጋል። ስለዚህ እነዚህ እንትኖች ናቸው። ጃቫስክሪፕት የተጻፈበት ሼር ላይ ሆንላችሁ ይችላል። እዚህን ይመስላል ማለት ነው። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሰላም።